ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፈር እሽኩርምምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩን ሳይገባት ምትለኝን ልብ ሳልል ከልቤም ሳልስማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ገጠር ግባ እናሳ አርሳል በብላ ስማ በቃ ገጠር ግባ እናሳ አርሳል በብላ ከዛ ና ተቃራኒ ሆነ ተኛ ተገለልታ ጭንቅላት እዚህ ጋር እንደ ትራስ ተጠቅመው ይሄን ፊት ወደዛ ወደ ላም ወደዛ ይል እሺ አባያ በሉ አክሽን አዮ ቤቷ ላይ ብቻ ፎከስ እናድርግ በቃ አሁን ያሉበት በቃ አሪፍ ነው እልልልል እያሉ ይቀበሉታል በቃ ለስ ይሄንን ማለት ነው እኔ ጀምሮ ካት ይበቃል እንዴት ነው ማለት አንተ ቤቴንም ገዝቼ ልጠይቅኝ ትመጫለሽ ስትል ነው የምትመጣው እንጂ እንዳትመጣ አንተ እንዴት ነው እናደርገው በቃ ይቀድሙ ቆይ እንጀምራለን አሁን ምናምን ልጠይቅኝ ትመጫለሽ የሚለው የሆነ እሷን ያያየ እሷ ጋር ይሁን ናይስ እሺ እንጀምር ቆይ እናቴ ይጀምሩ ማዘር ካት ጀምሩ ማዘር ካት የኔ ዓላማ ሌላ ነው ሐሳቤው ከተማ ነው መንጃ ፍቃዴን አውጥቼ አዲስ አበባ ገባለሁ አዲስ አበባም ገብቼ ታክሲ የሚሆን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልጠይቅኝ ትመጫለሽ አንዲቷን ቆንጆ አግብቼ እናቴ አንዲቷን ቆንጆ አግብቼ ነይ ማሜን ብርዝና ብራዘር ፎር ላይፍ